እግዚአብሔር በብሉይ ኪዳን ያዳናቸውን ድነቶች ሰው ካየ በኋላ ነው ይሄ ጥያቄ የመጣው። በዓለም ውስጥ የምትኖር እመቤታችን ቅድስት ድንግል ማርያም እንዴት ነው ለአምላክ ማደሪያ የሆነችው? እነሱ የሚያከብሩት ክርስቶስና ግን እኛ ተወለደ የምንለው ክርስቶስ ይለያያል። እኛ ተወለደ የምንለው ቤዛ ሊሆን የተወለደ። ለምን ወልድ ሰው ሆነ? ቤዛነቱ የሚፈጸመው አካላዊና ባህሪያዊ ዝምድና ሲኖር። እመቤታችን ጌታን የወለደችበት ቀን ብለን ስናስብ አንድም እመቤቲቱ ሐኪሙን የወለደችበት፣ ድንግል ማርያም ንጉሱን የወለደችበት፣ ድንግል ማርያም ፈጣሪን የወለደችበት ቀን ብለን የምናከብረው። ከዚሁ ጋር ተያይዞ እንግዲህ እመቤታችን ቅድስት ድንግል ማርያምን ካነሳን አይቀር እመቤታችን ጌታን ስትወልደው እንዴት ነበረ የሚል ጥያቄ ይነሳል። ያው እንግዲህ ቀጥሎም የሚመጡ ጥያቄዎች አሉ ከዚህ ጋር ተያይዘው እመቤታችን ቅድስት ድንግል ማርያምን አምላክን እንዴት ወለደችው? ዓለምን በእጁ የያዘ በዓለም ውስጥ የምትኖር እመቤታችን ቅድስት ድንግል ማርያም እንዴት ነው ለአምላክ ማደሪያ የሆነችው? እጹብ ድንቅ ነገር ነውና ይህንን ጥያቄ ደግሞ ያነሳሉ። ምንድነው? ያ ሁለት ነገሮች ናቸው። የእመቤታችን አምላክን መውለድ ስናስብ በነገራችን ላይ ሂስቶሪካል እና የሆኑና ሚስትሪካል የሆኑ ጉዳዮች አሉ። ማለት ታሪካዊ ሂደት ነበረ፣ ሚስጥራዊም ጉዳዮች ነበሩ ማለት ነው። ታሪካዊ ሂደቱ ስንመለከት ያው እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት ከሰማች በኋላ እሷ ብስራቱን በሰማችበት ወቅት ዮሴፍ ስላልነበረ ዮሴፍ እንኳን ያወቀው አርፍዶ ነበረ። ለተወሰኑ ጊዜያት የእመቤታችን ከመውለዷ በፊት መጽነሷ ለብዙዎች ተሰውሮ ነበር፣ ከገዛ አጠገቧ ከነበረው ከዮሴፍ ጀምሮ። ታምረ ማርያማችን እንዲህ ብሎ ይተርከዋል። እውነት ለመናገር እመቤታችን የመልአኩን ብስራት ከሰማች በኋላ ዮሴፍ በዘመኑ ነጋዴ ነበር። ወደ ጢሮስና ወደ ሜዶና ድረስ እየሄደ በመርከብ ቅመምና ሽቶ ይነግድ እንደነበር ቅዱሳት መጽሐፍት ይናገራሉ። እና 3 ወር ቆይቶ ሲመለስ አጋጣሚ ቤቱ ወዳጁ የነበረው የልብ ወዳጅ ፈላስፎ ዮሐንስ የሚባል ነበርና ሊጠይቀውና ሊጨዋወተው እንዲሰነበት ክሊል መጣ እና ሲመጣ እመቤታችንን ትክ ብሎ ያያት ነበር ይላል። በኋላ ሲወጣ እቺ ሴት ጸንሳለች አሉ። ለመልኳ ቢቀያየርበት ማለት ነው። ያ ግን የእግዚአብሔር ፈቃድ ነበር እውነት ለመናገር እንጂ እመቤታችን እንደ አንድ ሩቅ ብእሲ ሴት ስትወልድ ተፈጥሯዊ ተጽዕኖ ነበረባት ማለት አይደለም። እንደው ሰውነቷ እንደ ፀሐይ ያበራ እንደ ሮማን አበባ ይፈካ ነበር ነው የሚለው። እቺ ሴት ጸንሳለችና አለው። እኔ አላውቅም አለው። እና በኋላም የጠይቀው ጥያቄ የሚገርም ነበር። ካንተ ነውና አለው። ዮሴፍ ደነገጠ። እንኳን የገቢሩ ያህልየውም የለብኝ እግዚአብሔር ያውቃላል። በልገብ ተጠይቃታለሁ። በጣም የዮሴፍ ጥያቄ የሚደንቅ ነበር። ወለተ እስራኤል ወይም የእስራኤል ልጅ ድንግል ሆይ ድንግል ማርያም ሆይ ጸንሰሻልን አላት። እመቤታችን አዎ ጸንሻለሁ አለችው። ዮሴፍ በጣም ደነገጠ። ዮሴፍ ለምንድን ነው የደነገጠው? አንደኛ ካህናቱ የሰጡት አደራ አለ። ምን ብሎ ነው የሰጡት? እንደሰጠንህ በምስክር እስክንቀበል ድረስ ጠብቃት ብለውታል። ስለዚህ አሁን ቀጥታ እሷ ጸነሰች ከተባለ የሚታመው ማን ነው? ዮሴፍ ነው። አደራ ጠባቂ አይደለም ሊባል ነው። እና በጣም ደነገጠ። ከማ ብሎ ጠየቃት። በግብረ መንፈስ ቅዱስ ብላ መለሰችለት። ረቀቀበት ይላል መጽሐፍ። እውነት ነው። እንኳን ለዮሴፍ ዛሬም እኛም ረቆብናል። እና ቅዱሳት መጽሐፍትን የምታነብ ሴት ነበረችና ከኢሳይያስ መጽሐፍ ጀምሮ ናሁ ድንግል ትጸንስ ወትወልድ ከሚለው ጀምሮ መጽሐፍትን አብራርታ ተረተራ ነገረችው ይላል። አሁንም ረቀቀበት። ና ተከተለኝ ብላ በራፍ ላይ የደረቀ ግንድ ነበር እንጨት። በእጇ ብትነካው አፍርቶ ለዓለም ልሞ እንደ አሮን በትሮ ነው ታየ። ይሄን ያደረገ ማን ነው አለችው። እግዚአብሔር። ታዲያ ይሄን ግንድ እንዲያፈራ ያደረገ አምላክ እኔ የ15 ዓመት ብላቴ ነው እንደወልድ ቢያደርግ ምን ይሳነው አለ። እሱማ ምንም አይሳነው፣ ያንቺ ነገር ግን ረቀቀብኛል። ዮሴፍ በነገራችን ላይ ያው የድንግል ማርያም ነገር ሆኖበት ለአምላክ ነገር ኖሮበት ልመና አለ እንጂ ፍጹም ጠንቅቆ ያመነው ግን መጨረሻ ላይ ነው። እና እመቤታችን ቅድስት ድንግል ማርያም ዮሴፍ እንኳን ያመነው መጨረሻ ላይ ነው። በጣም የሚገርማችሁ ያን ቀን ዮሴፍ እመቤታችንን ቀኑ ሙሉ ሲዘበዝባቷል ይላል መጽሐፈ ትርጓሜያችን። እና እመቤታችን አንድ ንግግር ተናገረች። ዮሴፍ ሆይ እግዚአብሔር ከነገረኝ በቀር ሌላ ምንም ማውቀው እንደሌለኝ እግዚአብሔር ምስክሬ ነው አለችው ይላል። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያሙን ይህን ንግግር ወስዶ ከእመቤታችን ለዮሴፍ የተናገረችውን ቃል በመጠቀም የሐሙስ ውዳሴ ማርያም ላይ ይጻፋል። ስለዚህ እመቤታችን ቅድስት ድንግል ማርያም እንደሚታወቀው 9 ወር ከ5 ቀን ጌታችን ኢየሱስ ክርስቶስ ሕግ መጽሐፋዊና ሕግ ተፈጥሯዊ ስላልሻረ 9 ወር ከ5 ቀን ከሆነ በኋላ ጌታን ወልዷል። ግን ስትወልዶ እንዴት ነበር የሚለው እስቲ ወደኋላ እንመለስና እንመልከት። ጊዜው ለዮሴፍ በጣም የፈታኝ ጊዜ ነበር። ለምንድነው ፈታኝ ጊዜ የነበረው? አውግስጦስ ቄሳር ቆጠራ እንዲደረግ ቤተልሔም ላይ አዋጅ ያስነገረበት ጊዜ ነበር እና ዮሴፍ እመቤታችንን ሆዷ ገብቷል ይዞ መውጣትና መቆጠር በጣም ፈራ ይላል።
እንደሚታወቀው እመቤታችን ከመውለዷ አስቀድሞ ማየ ዘለፋን ጠጥታ ነበር። ካህኑ ዘካርያስ በድርሳነ ማርያም ላይ እንደተጻፈው ካህኑ ዘካርያስ ወይም ዘመዷ ከልጅነቱ ያሳደጋት በቤተ መቅደስ የመጥምቁ ዮሐንስ አባት መጸነሷን ሰምቶ ወደ ቤተ መቅደስ ጠርቷቸው ነበር እና እሷንም ዮሴፍን እና ምን አለ ይላል። ካህኑ ዘካርያስ በጣም ተቆጣ ይላል። እንዴት አንቺ ትጸንሻለሽ ብሎ እና ዮሴፍን ምን አለው፣ ባደራ ጠብቅ ብለንህ እንዴት እሷን መጠበቅ ተሳነ ብሎ ዮሴፍ ላይ ቢናገሩ ዮሴፍ ትስቅስቅ ብሎ አለቀሰ ይላል። ዮሴፍ ያለቀሰው ለምንድን ነው? እሱ ያንን ነገር ስላላደረገው እና በኋላ ይህን ካደረገ በኋላ እውነቱ ይሁን ወይ ሐሰት ማየ ዘለፋ ልትጠጣ ይገባታል ተብሎ እመቤታችንን አይሁድ እንድትጠጣ አድርገዋት ነበር። ግን የሚደንቅ ነገር እመቤታችን ሰውነቷ እንደ ፀሐይ አበራ፣ እንደ ጨረቃ ፈካ ይላል። ይህን ጊዜ እዛ የነበሩት ካህናት ሁሉ አድንቀው ከእግሯ ስር ተደፍተው ሰገዱላት ይላል። እና እመቤታችን ዮሴፍ በእመቤታችን ጉዳይ ብዙ ዋጋ ከፍሏል። ታዲያ መጨረሻ ላይ የምትወልድበት ያ ምሽት ሲመጣ ምን ተፈጠረ? አይሁዳውያን ሁሉ በሮቻቸውን ዘግተው ስለነበር በየቤቱ እንዲያስጠጋቸው ሲጠብቁ በራቸውን መክፈት ግን አልፈለጉም ነበር። እኔ እንደነዚህ ሰዎች ምን ያህል እድለ ቢስ ሰው አለ። ግን ይህን ታሪክ ሳስብ በጣም ሁልጊዜ የማስበው ምን አለ አንዳቸው እንኳን አይሁዳዊ ሰዎች በራቸውን ለእመቤታችንና ለእነ ዮሴፍ በከፈቱላቸው ብዬ አስባለሁ። ምክንያቱም እድለ ቢስ ሰዎች ናቸው። ቢከፍቱ ኖሮ ግን ምን ያገኙ ነበር? የመጀመሪያውና አንደኛው ጌታ ቤታቸው ይወለድ ነበር። ሰብአ ሰገል መጥተው ወርቅ ዕጣን ከርቤ የሚያቀርቡት እዚህ ቤት ውስጥ ነበር። እረኞችና መላእክት የሚያመሰግኑት እዚህ ቤት ውስጥ ነበር። እንደዛ ቤት እድለኛ ቤት አይኖርም ነበር። ደግሞ ከምንም በላይ ዛሬም እኛ በዚህ ዘመን ኢየሩሳሌም ሄደን እንሳለም ጌታ የተወለደበት ቤት እያለ ዛሬ ድረስ ምስክር የሚደረግ ያ ቦታ ነበር። ወድቀን የምንሰግድለት የምንስመው ቦታ ያ ቦታ ይሆን ነበር። ደግሞ ከዚህ አለፍ ሲል ቅዱሳት ስዕላት ውስጥ እነዚህ ሰዎች ይገቡ ነበር። ምናልባት እንግዲህ እግዚአብሔር ያውቃል እንጂ ምክንያቱም ጌታ ውለታ አይረሳም። እንኳን የነዛን ሰዎች ቤት ከፍቶ ያስተናገዱ የሚሆኑ ቀርቶ እንስሳቶቹ አህያና ላሞች እንኳን ስዕል ውስጥ ገብቶ የለ። የእኛ ቤተክርስቲያን እኮ ውለታ አትረሳም። ጌታዋ መሲሁ ኢየሱስ ክርስቶስ ሲወለድ ትንፋሽ የገበሩ እነዚያን እንስሳቶች እንኳን ዛሬ በበረት ውስጥ ጌታ ተወለደ ብለ ስዕል ሲሳል እነዛ ላሞችና እንስሶች ይገባሉ፣ ለጌታ ትንፋሽ የገበሩ እንደሆኑ ለማስተማሪያነት። ምን አለ ደግሞ አንድ አይሁዳዊ በሩን ከፍቶ ቢሆን ዛሬ ድረስ ከቅዱሳት ስዕላት ውስጥ ስዕላቸው ሲሳል ይኖር ነበር። ግን እውነትም ነው ጌታ ሚስጥርም ምክንያቱ ስለነበረው በፈቀደው ቦታ በበረት ውስጥ ተወልዷል ማለት ነው። ዛሬም በነገራችን ላይ ልክ እንደ አይሁዳውያን ለጌታና ለእመቤታችን ልባቸውን የዘጉ ብዙ ሰዎች አሉ። አንዳንድ ሰዎች እኔ ድንግል ማርያም ትቅርብኝ ኢየሱስ ብቻ በቂ ነው ሲሉ እንዴት ብለህ ነው በሆዷ የያዘችውን አምላክ ከሆዷ አውጥተህ እናቲቱን አልፈልግም ልትል የምትችል? በረት እስቲ ጌታ ይበቃኛል ድንግሊቱ ትውጣልኝ ብሏል እንዴ? ዛሬዎቹ እኮ እያሉን ያሉት በረት በተባለ በዚያ ክርስቶስ በተወለደበት ቤት በተባለ ልቦናቸው ውስጥ መሲሁ ልጅየውን ብቻ ነው ፈልገው እናቲቱ ትቅርብኝ ነው። እንዴት ብለህ ከእናት እቅፍ ልጅን ልትቀማ ትሞክራል? ለእኔ የሶላ ክርስቶስ ወይም ክርስቶስ ብቻ ይበቃኛል ኢየሱስ ብቻ በቂ ነው የሚሉ ሰዎች ከቅዱሳንና ከእመቤታችን ጋር ጸብና ሙግት ያላቸው ሰዎች በበረትም እመቤታችንን ማየት አልፈልግም በቀራንዮም እመቤታችን ትቅርብኝ እንደሚል ራስ ወዳድና ክርስቶስን ከሚሰቅል ከአይሁድ የማይለይ ሰው ነው። ዛሬም ለእመቤታችንና ለክርስቶስ በር የሚዘጋ አይሁዳዊ ሞልቷል። አላወቁም እንጂ በእመቤታችን ላይ በር የሚዘጉ ሰዎች እየዘጉ ያሉት በማይጸኗና በቅፎ ያለውን ኢየሱስ ክርስቶስን ጭምር። እመቤታችን ጠልተ ክርስቶስ የማይከፋው ክርስቶስ የለም። እመቤታችንን ሰድበ ክርስቶስ ላይ የማይደርስ ተሳልቆ የለም። ኮቲባ እንኳን እመቤታችንን ስትሰድብ እኮ አብራ እኮ እየሰደበች የነበረችው ክርስቶስን። እስቲ በዘመነ ስደቷ እመቤታችን ተሰድባ ለክርስቶስ የቀረለት ነገር አለ? ስለዚህ እነዛ አይሁዳውያን በራቸው ዘጉ ይላል። ጌታ ግን ፈቃዱ ነበርና በበረት ውስጥ ተወለደ። በረት ውስጥ ተወልዶ እመቤታችን በጣም የሚደንቅ ነገር ነው። ሰሎሜ ወጥታ ነበር ይላል እና ስትመለስ ያለ ምጥ ያለ ርሳሃት ያለ ደም መፍሰስ በንጹህ በብርሃናዊ ከበብ ሆኖ ጌታ ከሷ ማኅፀን ተወለደ እና ሰሎሜ ስትወልድ ዮሴፍ እንኳን ደስ ያለሽ ማርያም በድንግልና ወለደች አላት። ለሰሎሜ የረቀቀባት ማርያም ወለደች የሚለው አይደለም። እንዴት ድንግል ወለደች ልትለኝ ትችላለህ? ካላየው አላምንም ማለች። ምክንያቱም አንድ ሕፃን ሲወለድ ደም ተለውሶ ያቺ ሴትም ከሰውነቷ ደም ይፈሳል። ክብር ይግባትና ላቲ ስባት እመቤታችን ርሳት አላገኛትም ደም መፍሰስ። በፍጹም ድንግልና የጸነሰችውን ጌታ በፍጹም ድንግልና በማኅፀኗ 9 ወር የቆየ መሲህ ክርስቶስ በፍጹም ድንግልና ከማኅፀኗ ተወለደ እና በኋላ ካላየው አላምንም ብላ ሰውነቷን መንካት ስትጀምር እጇን እንደ ችቦ መንደር ጀመረ ይላል። እመቤቴ ሆይ አላበጀውም ይቅር በይኝ ብላ እግሯ ላይ ተደፋች። ሕፃኑ ላይ አድርጎ ያለቻት። አሁን የሕፃን ልጅ ገላ እንኳን እሳት ቀርቶ እንዶ በጣት ጥፍር እንኳን ቢነኩት እኮ ያማል። ሄዳ ጌታ ሰውነት ላይ ያደረገችው እጇን ወደ ቀድሞ ተመለሰላት ይላል።
ሊቁ ለዚህ ነው ቅዳሴ መዝገበ ቅዳሴያችንም ላይ ሊቁ ሲያወድስ ምን አለ? ዘንበለ እሳት አንደደ ወዘልመለ ማይ አብረዳል። ያለ እሳት አነደደ ያለ ውሃ አበረዳል። እሱ ለማንደድ እሳት ቡላድ አይሻም፣ እንጨት ማማታት ድንጋይ ማማታት አይሻም፣ ወይ ከኮሬብ መሳብ አይጠበቅበትም። ራሱ እሳት ነው፣ ራሱ ውሃ ነው። እና ያን ጊዜ ሰሎሜ ሰገደች ይላል። ዮሴፍ ራሱ ይሄን አይቶ ነው ምን አለ? ሰገደላት። በአማን አንቺ የአምላክ እናት ነሽ ብሎ ሰገደላት። ይሄን አየና ማቴዎስ ምን አለ? ዮሴፍ የበኩር ልጇን እስክትወልድስ ምን አላት? አላወቃት። ያወቀው መቼ ነው አለ? የበኩር ልጇን ስትወልድ ያለው ከዛ አንጻር። ስለዚህ በአጠቃላይ ጌታን ስትወልድ እንዴት ነበረ ከተባለ የሚደንቅ ልደት ነበር። ጌታን ስትወልድ በዚሁ አጋጣሚ በጣም የሚደንቅ እንግዲህ የእረኞቹ ጉዳይ ነው። እረኞቹ እዛ አካባቢት ምን ያደርጋሉ መሰለክ? 12ቱን ሰዓት ለ4 ይካፈሉት ነበር እና ቀዳማይ አካች አለ፣ ካለ አካች አለ፣ ሳልስ አካችና ራብ አካችም ይባላል። ይሄ ማለት ተከፋፍሎ ቡድን ሆኖ 12ቱን ሰዓት ይጠብቃሉ እዛ አካባቢ እረኞች። እና ከበፊቱ በተለየ ሁኔታ መላእክት እንደ ሻሽ ተነጠፉ፣ በኋላ የቆሙበት ምድር ጭምር ብርሃን ፈሰሰ ይላል። እና አይተው በጣም ደነገጡ። አትፍሩ፣ እነሆ ዛሬ በዳዊት ሀገር ለሁሉ መድኃኒት የሚሆን መሲህ ተወልዶላችኋል አላቸው። ሕፃኑን ከእናቱ ጋር በቅፍ ሆኖ ታገኙታላችሁ አላሉ። ሄደው በጣም እየቸኮሉ ሄዱ፣ ለአምላክና ለእመቤታችን ሰገዱልህ ይላል። እና ለወላጆቻቸው ቤተሰቦቻቸው ጭምር ብርሃን እስኪመስላቸው ድረስ ከተማውና ሰፈሩ ሁሉ በብርሃን ተሞልቶ ነበር ይላል። እና ይቺ ቀን ማለት ለእኛ ልዩ ቀን ናት። አምላክ ከድንግል የተወለደባት ቀን ማለት ሁላችን ዳግም ነፍሳችን የተወለደችበት ቀን ነው። ይቺ ቀን ለእኛ ብርሃን የፈነጠቀበት ቀን ነው። የአምላክ መወለድ ቀን ማለት ዳግም ዓለም በቆሰለው በኩል ድነትን፣ በወደቀው በኩል መጠገንን፣ በጨለመው በኩል ብርሃንን ያገኘበት ቀን ነው። ለእኛ ለኦርቶዶክሳውያን በተለይ ለዓለም ሁሉ መድህን የሚሆን ሐኪም የተወለደባት ቀን ናት እና ጌታን ስትወልደው እንዴት ነበር ከተባለ ብዙ ተተርኮ አያልቅም። እጅግ በጣም ደስ የሚል ምስጢራትን ሁሉ ነው አመሳጥረው እያስረዱን ያሉትና ከዚሁ ጋር ተያይዞ ወደ ጥያቄዎቹ መጨረሻ እየደረስኩ ነው መምህር። እንግዲህ የጌታችን መወለድ ሲወሳ እመቤታችን ቅድስት ድንግል ማርያም እንዴት እንደወለደችው ካነሳኑ አይቀር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ ሰብአ ሰገል ይዘው የመጡት ነገር ነበር ይላል ጥያቄው። እንግዲህ የተላከልን ጥያቄ ነው እና ሰብአ ሰገል ጌታችንን ፍለጋ ኮከብ እየመራቸው በመጡ ጊዜ ይዘው የመጡት ነገር ምንድን ነው ካልን ወርቅ፣ ዕጣንና ከርቤን ይዘው መጥተው ነበረ። የእነዚህ ምሳሌዎች ምንድን ነው የሚል ጥያቄ ደግሞ አክለው አንስቷል። መልካም እንግዲህ ያው ብዙ ጊዜ ልደት ወይም ገና ሲቀርብ የእኛ ቤተክርስቲያን በነገራችን ላይ ውለታም ማትረሳ ቤተክርስቲያን ነው። ብዙ ጊዜ የእኛ ቤተክርስቲያን ሰዎች ነገር ታረዝማላችሁ ይሉናል። እንደው ተረት ወይም ሀተታታ ለምን እንደረዘመባቸው ሳስብ ውለታ ስለማትረሳ ነው። በሆነ ጉዳይ ላይ ወይም ነገረ ክርስቶስም ላይ ነገረ ቅዱስ ማንኛውም ድነትም ላይ ያ የድነቱን ባለቤቶች አታነሳም። እዛ አካባቢ ያሉትንም ጉዳዮች መዳሰስ ብዙ ጊዜ ቤተክርስቲያን ጠባይዋ ነው። ያንድን ነገር ብቻ አታይም። መጽሐፍ ቅዱስም ያልዘነጋውን ጉዳይ እሷም አትዘነጋ። ስለዚህ የሰብአ ሰገል ጉዳይ በደንብ ይነሳል ማለት ነው። እነዚህ ሰብአ ሰገል የምንላቸው ማንቱሲማር፣ በዲዳስፋር እና ሜልኮ የምንላቸው ነገስታት ታሪካቸው በጣም ሰፊ ነው። እነዚህ ነገስታት ከአገራቸው ሲነሱ 12 ነበሩ። በኋላ ግን በጦርነት ስንቃልቆባቸው በተለያየ ምክንያት ሄዶ እግዚአብሔር ፈቅዶላቸው ግን ስንቱ ደርሷል? 3ቱ ደርሷል። እና ወደ ኢየሩሳሌም ሲደርሱ እግዚአብሔር ፈቅዶላቸው 10,000 ሰራዊት አዋጥተው አጠቃላይ 30,000 ሰራዊት አስከትለው ነው በኢየሩሳሌም ይገቡ። ስለዚህ ነው ንጉሱና ኢየሩሳሌም ተጨንቃ ነበር ወይም ፈርታ ነበር። ለምን? የተወረረች ያህል እስኪሰማ ድረስ 3 ነገስታት 30,000 ሰራዊት ይዞ ሲመጡ ያስደነግጣል። እነዚህ ወርቅ፣ ዕጣን፣ ከርቤ ማለት በብሉይ ኪዳን 3ቱ መላእክት ለአዳም ማጫ አድርጎ ለሔዋን እንዲሰጣት ወይም እንዲታረቃት የሰጡት ናቸው። እነዚህ ወርቅ፣ ዕጣን፣ ከርቤ አዳም ዕፀ በለስ ያኔ ከበሉ በኋላ አኩርፏት ርቋት ነበርና እንዲታረቁና ድነቷም ከሷ እንደሆነ ቅዱስ ገብርኤል ስለነገረው ማጫ አድርጎ ለሔዋን ሰጥቷት ነበር። ከዛ በኋላ ያ ሲቀባበል ቆየ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላይሌ እያለ የዘር ሐረጉ ሄዶ በኋላ ሴም ላይ ደርሶ ነበር። ሴም ከሜልከ ጼዴቅ ጋር ሆኖ ከዛ እየተቀባበለ በሀገራቸው እንደመጣ ታሪኩ ሰፊ ነው፣ ይነገራል። አሁን ቁም ነገሩ ግን ወርቅ፣ ዕጣን፣ ከርቤ ለምን አቀረቡ? ምሳሌው ምንድን ነው? የመጀመሪያው ወርቅ ለምን አቀረቡለት? ቀድሞ በሀገራችን ላሉ ነገስታት ወርቅ የምናቀርብላቸው ነገስታት ቀድሞም ፍጡራን ናቸው፣ በኋላም ኃላፊያን ናቸው። ይሄን ወርቅ የምናቀርብላ አንተ ግን ቀድሞም ዘላለማዊ አምላክ ነህ፣ ፍጡር አይደለ ፈጣሪ፣ የተገኘ አይደለ ያስገኝ ነህ፣ አልፋ ኦሜጋ ነህ።
በኋላም ደግሞ ዝንተ ዓለም ዘላለም የምትኖር ፈጥረህ የምትነግስ ነግሰ የምትገዛ አማኔ አምላክ ነህ ሲሉ ወርቅ አቅርበውለታል። ለወርቅ ግን ማቅረባቸው ይህ ብቻ አይደለም። በጣም ይገርመው ወርቅ ጽሩይ ነው አንተም ጽሩይ አምላክ ነህ ሲሉት ነው። ወርቅ በጣም ንጹህ ነው አይደል? ስንመለከተው ንጹህነት አለው። አንተም ንጹህ አምላክ ነው። በባህሪ አደፍ አይገኝብህም፣ ስተት አይገኝብህም። ዘላለማዊ ጽሩይነት ለባህሪ የሚስማማ ነህ ለማለት ነው። ሁለተኛ ወርቅ ብቻ አይደለም ዕጣን አቅርበዋል። ለምን ዕጣን ከተባለ በሀገራችን ቀድሞ የምናጥንላቸው ጣዖታት ቀድሞ ፍጡራን ናቸው፣ በኋላም ኃላፊያን ናቸው። አንተ ግን ይህን ዕጣን የምናቀርብልህ ቀድሞ ፈጣሪ ነህ፣ ዘላለማዊ አምላክ ነህ፣ በኋላም ደግሞ ሁሉን አሳልፈ የምትኖር አልፋ ኦሜጋ ነህ ለማለት ዕጣን አቅርቧል። ግን ከዚህ ደግሞ ዘለል ሲል ዕጣን ምዑዝ ነው ይሉታል። ሽታው ደስ ይላል በጣም ቤተ መቅደስ ላይ አንድም ለስጋ ፈውስ ነው፣ አንድም ደግሞ ለሰውነትም ጤና ነው። ስናሸተው ሰውነታችን ደስ ይለዋል። ምዑዝ ነው ማለት ነው። ጥፍጥና አለው፣ ሽታው ይወደዳል። ክርስቶስም እንደዛ ነው። ምዑዘ ባህሪ ነው። ስሙ ሲጠራ የሚጣፍጥ፣ ታምሩ ሲነበብ የሚጣፍጥ፣ ስጋ ወደሙ ሲቀበሉት ለነፍስ ጥፍጥና ያለው። ስለዚህ ኢየሱስ ክርስቶስ ምዑዘ ባህሪ መሆኑን ያመለክታል። ሶስተኛው ከርቤ ነው። ከርቤ ለምን ከተባለ ከርቤ አንድ ጠባይ ያለው እንደምናውቀው ምን ያደርጋል? የተሰበሩ ነገሮችን ይጠግናል። አንድ ነገር ሲሰበር በድሮ ሰዎች ምን ያደርጋሉ? እንዳሁኑ ዘመናዊ ነገር ሳይኖር በፊት በከርቤ ነው የሚያጣብቁት። ብዙ ጊዜ እንደውም ዛፍ ስንደገፍ ብዙ ጊዜ ያጣብቀናል። ያ ነው ከርቤ ማለት። ትክክል። ከርቤ የተሰበረ እንደሚጠግን አንተም ከአንተና ከመላእክት ጋር ተጣልተን ይኖርን እኛን አንድ ልታረገን፣ ልታጣብቀን፣ ልታዋድደን መጣህ ለማለት ወርቅ ዕጣን ከርቤ አቅርበውለታል። እኔ ወርቅ ዕጣን ከርቤ የማቅረባቸውን ጉዳይ ግን ትንሽ ከሚስጥራዊ ነገር ደግሞ ወጣ እናርገውና እነዚህ ወርቅ ዕጣን ከርቤ ማለት ክርስቶስ የሚያሳልፋቸውን የ3 ዓመት ከ3 ወር የስብከት ዘመኖችን እንደሚያመለክት ሊቃውንት በሚስጥር ያመጡታል። ክርስቶስ የወርቅ ዘመን ነበረው፣ ክርስቶስ የዕጣን ዘመን ነበረው፣ ክርስቶስ የከርቤ ዘመን ነበረው። አይሁዳውያን ለክርስቶስ በነገራችን ላይ አቅርበውለታል ይላሉ የኛ ሊቃውንት። 70 ሰገል ብቻ አይደለም ያቀረቡለት ይላሉ። እንዴ ደግሞ ምን ነው መጽሐፍ ቅዱስ ላይ የቱ ጋር ነው አይሁድ ወርቅ ዕጣን ከርቤ ያቀረቡት እንደማትለኝ ተስፋ አደርጋለሁ። ለምን ከተባለ አዎ ወርቅ ፈልቅቀው አልሰጡት ይሆናል፣ ግን አንተ ማለት ንገስልን ብለውታል። አይሁዳውያን እኮ ካላነገስን ብለውታል። እኔ አንዳንዴ ግን በተለይ በዚህ ዘመን ያለን ሰዎች እንደ ሀገርም እንደ ቤተክርስቲያን ያለን ትውልዶች የአይሁዳውያን ጸባይ ያለብን ልበል ዝም ብዬ የሆነን አካል ጥሩ ንግግር ካረገ ጥሩ አካሄድ ከሄደ ወዲያው መጨረሻውን ሳናይ ወይም ፍሬ ሀሳቡን ሳንመለከት ካላነገስን እንላለን። ይሄ ማንገስ ጸባይ ያኔ የመጣብን ይመስለኛል። ሶሎሞን እንዲህ ይላል፣ በጠዋት ተነስቶ ወንድሙን የሚያመሰግን እንደሚራገም ሰው ነው ይላል። ይሄ ማለት ሰዎች ጥሩ ሲሰሩ አታመስግኑ ሲሆን ግን ዘላችሁና አንግሳችሁ አትብሉ ነው። ሰው በትጋቱና በመንፈሳዊነቱ በሂደት መታየት ፍሬው መታየት አለበት አይደለ? ከፍሬያቸው ታውቋቸዋላችሁ ጌታ እንዳለ እና ጌታን ካላነገስን ብለውታል። ስለዚህ አይሁዳውያን ወርቅ አቅርበዋል ማለት ልብሳቸውን አንጥፈው በሆሳዕና በአርያም እያሉ እኮ ምን ብለውለታል? አመስግነውታል። ክርስቶስም በአህያይቱና በውርንጭላይቱ ተጭኖ እስኪሄድ ድረስ አንድ ሊቅ እንደውም ሲናገሩ ክርስቶስም በአህያ ላይ የተጫነ ወርቅ ይሉታል። ለሆሳዕና የገባውን መግባት በአህያ ላይ የተጫነ ወርቅ፣ አህያዋ የተሸከመችው ወርቅን አትጠቀም። ክርስቶስንም እንደዛ ነው የሆኑት አይሁዳውያን። ሁለተኛ ለክርስቶስ የዕጣን ዘመን ነበር። ምን ማለት ነው? ወደ ቤተ መቅደስ እየገባ በተደጋጋሚ ያስተምሯል። እንደምናውቀው አይደል? መጽሐፍትን ምን ያለ ሚስጥር እንዴት ይናገራል እያሉ ያደንቁት ነበር። የዕጣን ዘመን ነበር ለክርስቶስ። ለአምላክነቱን አንተ በእውነት አምላክ ነህ ብሎ የመሰከሩለት ዘመን። 5000 ገበያ ህዝብ፣ ከ5ቱ እኮ ገበያ እኮ አንዱ እኮ መልኩን ለማየት ነበር የሚመጣው። እኔ አንዳንዴ ሳስበው ክርስቶስ ያሳለፈው ህይወት እኛ በዚህ ዘመን የምናሳልፈው ህይወት አውቆት እንደሆነ ያስረዳናል። ማለት እናንተም የሆነ ገበያ ህዝብ አላችሁ ነው። አሁን በዚህ ዘመን እኮ እያንዳንዳችን አጠገባችን 5 ገበያ ህዝቦች አሉ ብዬ አምናለሁ። ለምሳሌ ጌታን ምግብ ለመብላት ብቻ የሚመጡ ሰዎች ነበሩ። እውነት እንነጋገር፣ አሁን በዚህ ዘመን በህይወታችን የምናሳልፋቸው ጓደኞች ለምግብ ብቻ የሚፈልጉን የሉ፣ ደግሶ ያበላናል ብሎ እንደመጡት። አንዳንዱ ደግሞ የቃሉን ትምህርት ለመማር የሚመጡ ነበሩ። እውነት በዚህ ዘመን ደግሞ ቁም ነገር ካንተ ፈልገው ቁም ነገር ለመስማት ፈልገው ደግሞ ለማማከር ለቁም ነገር ይመጡ አሉ። አንዳንዶቹ ደግሞ እንደው ግርግር ደስ ብሏቸው ደግሞ ይመጡ ነበሩ ጌታ ጋር። ይሄ ድባቡ ምኑ ደስ ብሏቸው። በዚህ ዘመንም እንደዛ አለ መሰለኝ። በህይወታችን አንዳንድ የሚመጡ ሰዎች አሉ፣ ምንም የማይጠቅሙ ለግርግር፣ ለሆታ፣ ለሆነ ለድግስ ብቻ የሚመጡ ሰዎች አሉ። ደግሞ አንዳንዶቹ መልክ ለማየት ክርስቶስን መልኩን ለማየት የመጡ አሉ። በእኛም በህይወታችን ውስጥ የእኛን ውጫዊ ነገር ብቻ አይተው የሚመጡ አሉ። ልክ መልበስ ስትጀምር፣ ልክ መድመቅ ስትጀምር፣ ወይ ብርና ሀብት ወደ አንተ ሲመጣ ግር ብሎ የሚመጡ ሰው የወደዱት አንተ ሲያው መልክህን እንጂ ውስጣዊ ማንነትን አይደል፣ አንተነትን አይደለም። እና ጌታ ያሳለፈው ህይወት የእኛን ይመስለኛል አንዳንዴና
አይሁዳውያን የዕጣን ዘመን ነበር ክርስቶስ ላይ ያቀረቡት። የመጨረሻው ግን ከርቤ አጠጥቶታል። የከርቤ ዘመን ደግሞ ማለት ቀራንዮ ላይ ያሳለፈው ሕይወት ነው እና አይሁዳውያን ሰብአ ሰገል ሳያውቁት ለካ አይሁድ በኋላ ላይ ለክርስቶስ ወርቅና ዕጣን ከርቤ እንደሚያስተናግዱለት ትንቢታዊ ንግግርም ሲያሳዩ ነው ማለት ነው። ይሄ ግን በክርስቶስ ብቻ ዘንድ የቀረ አይደለም። በዚሁ አጋጣሚ የልደትን የገናን በዓል ስናስብ ለክርስቶስ ወርቅ ዕጣን ከርቤ ቀረበ ማለት ያሳለፋቸው 3 ሕይወቶች ያሳያል። በ3 ዓመት ከ3 ወር ዛሬም በእኛ ዘመን ሁልጊዜ 3 ሕይወቶች አይቀሩም። የዕጣን ዘመን አለን፣ የወርቅ ዘመን አለን፣ የከርቤ ዘመን አለን። በዚህ ዘመን ያለን ሰዎች በጣም ችግራችን ሁልጊዜ የወርቅ ዘመን ብቻ እንዲኖረን ነው የምንፈልገው። ዛሬ የተወለደው ጌታ ግን ያስተማረን ይህን ነው። ሰው ወርቅ ብቻ ተነጥፎለት ሊኖር አይችልም። አንዳንዴ ሰዎች ካላነገስናችሁ የሚሉበት ዘመን አልነበረም በህይወታችን ውስጥ? ትናንት ከትናንት ወዲያ ገንዘብ በነበረበት ዘመን፣ ብር በነበረን ዘመን፣ ቁብጅና በነበረን ዘመን፣ ቤተሰብ በነበረን ዘመን፣ ዝና በነበረን ዘመን አለሁ ሲሉ የነበሩ ሰዎች ልክ ዓርብ ሲደርስ ሸሽተው ይሄዳሉ የዕጣን ዘመን ላይ። ስለዚህ እነዚህ ዘመኖች ለሰው ልጅ በቃ የሰው ፎርሙላ ይመስሉኛል፣ ወርቅ፣ ዕጣን፣ ከርቤ። ሁለተኛው የዕጣን ዘመን ደግሞ አለ። ሰዎች እኛን የሚያመሰግኑት ዕጣን ለምስጋና ነው አይደል? ለመስዋዕት። ለእኛ የምስጋና ዘመን አልነበረን? ሰዎች ከአፋቸው ስማችንን የማይዘነጉበት ዘመን። የሆነ ነገር ሲፈጠር ደውሎ የሚያማክሩን እኮ እኛን ነበር አይደል? በኋላ ግን የከርቤ ዘመን ላይ ግን ይረሱናል፣ ጥለው ነው የሚሄዱት። በጣም የምደነቀው ግን የከርቤ ዘመን ማለት በዚሁ አጋጣሚ ይላሉ የኛ ሊቃውንት ወዳጅን የምትለይበት ዘመን ነው ይላሉ። ክርስቶስ እኮ ወዳጁን የለየበት ዘመን፣ ቂም የማይዝ አምላክ ነውና ቸር ሆኖ እንጂ እኮ አይሁድና ሰራዊቱ እዛ ያለው ህዝብ እኮ ያደረገበት ነገር እኮ ዋጋ የሚያስከፍል ነበር። ግን ከአጠገቡ ያልተየች እናቱ ብቻ ናት። ደግሞ የሚደንቅህ ነገር እውነትም እኮ ነው። እኛ በመከራና በከርቤ ዘመናችን ከአጠገባችን ነጣ ደከረትክ ብላ የማትለይ እናት ብቻ ናት። እና ክርስቶስ ያሳለፈ ህይወት ልክ የኛን ህይወት ይመስላል። የኛን ህይወት ያኔ ወርቅ፣ ዕጣን፣ ከርቤውን ሲቀበል ጌታን አብራ ነበረች። ወርቅ፣ ዕጣን፣ ከርቤ ህይወትንም ጌታ ሲያሳልፍ አብራ ነበረች። የከርቤ ያጠጡትም አብራ ነበረች። አንዳንድ ሰዎች የወርቅ ዘመንና የዕጣን ዘመን ብቻ ነው የሚፈልጉት። ከርቤው ዘመን ላይ ማንም የማይፈልግበት ዘመን ይመጣል እና ጌታ መስቀል ላይ አጠገቡ ደግሞ ወዳጁ ነበር አይደል? ቅዱስ ዮሐንስ። እንዲህ ያሉ ሰዎች ያስፈልጉናል በህይወታችን እና ጌታ ያሳለፈውን ህይወት ያሳያል ይላሉ ሊቃውንቱ። ዛሬም በህይወታችን ይህ ዘመን ያስፈልገናል። ዛሬ ሁልጊዜ የድሎት ህይወት ብቻ እንፈልጋለን። ስለዚህ ምነው ጌታ የከርቤ ዘመኔን አታሳልፍ ካለን ለበጎ ሊሆን ይችላል። ሞቶ የቀረ ክርስቶስ እንደሌለና በሶስተኛው ድል አድርጎ እንደተነሳ ተቀብሮ የሚቀር ህይወት የለን። አሁን እኮ ቤተልሔም የተወለደው ጌታ እኮ በኋላ እንደሚሰቀል እኮ ያውቃል፣ ግን ደግሞ እንደሚነሳም ያውቃል። ስለዚህ ዛሬም እኛ ከክርስቶስ ህይወት እንማር። ተወልዶ አልቀረም ሞቷል፣ ሞቶ አልቀረም ተነስቷል። እኛም ዛሬ እንደተወለድን ሁሌ በልጅነት የለም። መሞት አለ ማለት መከራ አለ፣ ህማም አለ። ዓለም ስትገርፈን ልትኖር ትችላለች። ያ ሁሉ አልፎ ግን ትንሣኤ እንዳለን ደግሞ እናምናለና ወርቅ፣ ዕጣን፣ ከርቤ ጉዳዩ ከወርቅ፣ ዕጣን፣ ከርቤ የዘለለ ነው ማለት ነው። እና ይህን ሁሉ ማሰብ አለብን ማለት ነው። እንደዚህ አስፍታና ጥልቃ የምታስተምር ቤተክርስቲያን ውስጥ በመሆናችን እጅግ በጣም ደስተኞች ነን። አባቶቻችን የሰሩልን ስርዓት ያስቀመጡልን ህግ በሙሉ እጅግ በጣም እንደው ምድራዊ ሳይሆን ሰማያዊ ስርዓትን የሚመስል ነው እና ለአባቶቻችን እግዚአብሔር አምላክ ሞገስና ክብር ሰጥቶ ኋላ በመንግስተ ሰማያት እንዲያሳርፍልን ፈቃዱ ይሆንልን። እንግዲህ ወደ መጨረሻው ጥያቄያችን ነው የምናልፈው። የመጨረሻው ጥያቄ ምንድን ነው የሚለው የጌታችን መወለድ ቅድም ካነሳናቸው ርዕሰ ጉዳዮች ጋር ቀጥታ የሚገናኝ ነው። ከኛ ድህነት ጋር የድህነት ትምህርት ነው እና ከኛ ድህነት አንጻር እንዴት ይታያል የሚል ነው የመጨረሻው ነው። ከዚያ ባለፈ ጊዜ የሚኖረን ከሆነ መምህር አንድ ጥያቄ እናክላለን። እሱም አብሮ ተያይዞ ሊመለስ የሚችል ነው። ከገና ጾም ፍቺ ጋር የተያያዘ አንድ ጥያቄ ይነሳልና በዕለተ ዓርብና በዕለተ ረቡዕ ቢውል ገና የፍስክ ምግቦችን ይበላሉ ወይ አይበሉም ወይ የሚል ጥያቄም አብሮ ስለሚነሳ ይህንን አያይዘውልን አጭር መልስ እንዲሰጡን እንጠይቃለን። በዚህ አጋጣሚ በኦርቶዶክስ አስተምህሮ መሰረት ወይም በተፈጸመው እውነተኛ ትምህርቱ በመጽሐፍ ቅዱስ ስንከተል በእኛ ቤተክርስቲያን ክርስቶስ ድነትን ጀመረ ብላ የምታምነው ቤተክርስቲያን በጽንሰት ነው። ክርስቶስ ሲጸነስ አብሮ ድነታችን ተጸንሷል። ምክንያቱም የሐኪሙ መጸነስ ነው ድነታችንን ያስጀመረው። ሊቀ ካህኑ ተወለደ ስትል አብሮ ድነታችንም ያኔ ተጀምሯል። መቼ ተፈጸመ? ክርስቶስ በመስቀል ፈጸመው፣ በሞቱ በትንሣኤ ገለጠው፣ በእርገቱ አረጋገጠው። ወደ ሌሎቹ ስትሄድ ግን ብዙ ጊዜ ቤተ መናፍቃን ጋር ግን ክርስቶስ በጽንሰት ድነቱን ጀምሮ የሚለውን አይቀበሉ። ስለዚህ ክርስቶስ ሲጸነስ ከዛ ሲወለድ ድነቱ ሂደታዊት ነው ማለት ሂደታዊ ነው።
የዲያብሎስን አሰራር ከመንገዱ እየጠረገ ነው ሄደው። ለምሳሌ አንደኛው ክርስቶስ ለምን ያለ ዘር ተጸነሰ እኮ ስንል አንደኛው ምንድነው ከተባለ መርገመ ሥጋ መርገመ ነፍስን ሊያስወግድልን የዲያብሎስን አሰራር ሊሰውርበት ነው። ሁለተኛው ደግሞ ለምን ደግሞ ተወለደ ያለ ወንድ ዘር ስንል አይ የዲያብሎስን መንገዱን ሊያጠፋበት። ይሄ ሁሉ ምክንያት ለምን መጣ ነው? ክርስቶስ ስለተወለደ። የዲያብሎስን አሰራር ማፍረስ የጀመረው በጽንሰት ነው ማለት ነው። ታዲያ እኛ አሁን ከኛ መዳኑስ ምንድነው ድርሻው ነው? ሶስት ነገር ብቻ ጠቅለል አድርጌ ላንሳ። ለምሳሌ አንደኛው ክርስቶስ ባይወለድ ኖሮ የዲያብሎስ አሰራር ባልፈረሰ ነበር። የክርስቶስ ልደት ከዲያብሎስ ጋር ምንድነው የሚያገናኘው? ወደኋላ እንመልከት። ዲያብሎስ በነገራችን ላይ የክርስቶስን መጸነስ አያውቅም። ሊወለድ ጌታ 24 ቀናት ሲቀሩት ኢየሩሳሌምንና ከተማዋን በመላእክት በብርሃን ክበብ በተሰውሮ ከበቧት ይላል እና የእሳት ቅጥር አድርገው ይከቧት ነበር ይላል። ዓለም ላይ የነበሩ አጋንንት ጣዖታት መንቀጥቀጥ ጀመሩ። አጋንንትን አናሳድርም እያሉ ይህን ጊዜ ማደሪያ ቢያጡ ወደ አለቃቸው ወደ ሳጥናኤል ሄዱና ምድርን ሁሉ ዞረን፣ ነገር ግን የምድር ጣዖታትና ተራሮች ሁሉ አናሳድር አሉን፣ እኔ ስለሌለው ነው ብሎ በእነሱ ላይ ተቀምጦባቸው ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ እየተወረወረ ምድርን ሁሉ ዞራት ይላል እና በኋላ ኢየሩሳሌም ጋር ሲደርስ ቤተልሔም ጋር ሲደርስ ቤተልሔምን በእሳት ቅጥር መላእክት ከበዋት ነበር እና ሊቀርብ ሲሞክል አላስቀርባሉት ይላል። በኋላ ምን አለ? ወዮ ለእናንተ ወዮ ለእኔ። ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልዳ፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ያለው ሳይወለድ አይቀርም፣ በሉ ከእንግዲህ እንወቅበት ብሎ ከዛች ደቂቃ በኋላ ክርስቶስን መከታተል ጀመረ። አባ ጊዮርጊስ ዘጋስጫ እንዲህ ይላል። ለምንድነው ጌታ ይላሉ መጽሐፈ ሚስጥር ላይ ሰይጣንን ለምን ሲጸነስ እንዲያውቅ አላረገውም ሲል፣ አይ ብዙ ጽንስ እንዳይጨናገፍ ብሎ። ምክንያቱስ እንደተወለደ ባወቀ እኮ ጊዜ አላረፈም። ወዲያው በሁለተኛው ዓመቱ በሄሮድስ ላይ አድሮ የ2 ዓመት ሕፃናትን አስጨፍጭፏል ከእናት እየቀማ። መወለዱን አውቆ የ2 ዓመት የተወለዱ ሕፃናትን ካስጨፈጨፈ ሰይጣን በሄሮድስ አድሮ መጸነሱ ቢያውቅ ደግሞ ኖሮ ምን ያደርግ ነበር ማለት ነው? የእርጉዝ የሆኑ ወይም የጸነሱ ሴቶችን እየቀረደደ እየወጋ እናቶቹን በዘግናኝ መልኩ እንዲሞቱ ሕፃናትም እንዲሞቱ ያደርግ ነበር። ወይም እንግዲህ ሞቱን በጣም አሰቃቂ ያደርገው ነበር ማለት ልክ እንደ አጋግ። አሁን አጋግ እንደዛ ነበር የሚያደርገው የፊሊስጤም ወታደር ማለት ነው። እና ከዛ አንጻር ነው ምኑን የሰወረበት ጽንሰቱን። ስለዚህ ከኛ ድነት ጋር ምን አለው ማለት ነው? ግንኙነት አለው ማለት ነው። ጌታ ሲወለድ የዓለም ብርሃን ወደኛ የመጣበት ነው። ሁለተኛ ከኛ ድነት ጋር ምንድነው ቁርኝቱ ከተባለ መርገመ ሥጋ መርገመ ነፍሳችንን ያጠፋ ልደት ነው። እሱ ሲወለድ የዲያብሎስን አሰራር ማጥፋት የጀመረበት ዘመን ነው። ሶስተኛ እሱ መወለድ ለኛ ምን ጠቀመን? እሱ ባይወለድ ሊቀ ካህናችንን ባላገኘን፣ እሱ ባይወለድ መስዋዕታችንን ባላገኘን፣ እሱ ባይወለድ ቤዛችንን ባላገኘን። ተሰቀለ ለማለት ተወለደ ማለት ግድ ነው። ተጠመቀ ለማለት ተወለደ ማለት ግድ ነው። እሱ ባይወለድ መች ሚስጥረ ጥምቀት ሚስጥረ ባፕቲዝምን መች እናገኝ ነበር? ዛሬ እኮ ለባህሪያችን በማይስማማ ውሃ ውስጥ ነገር ግን ከማየገቦ ተወልደ ልጅነትን አገኘን ያልነው እኮ ክርስቶስ ለባህሪው በማይስማማ ልደት በኩል ተወልዶ ስለያገኘ ነው። እሱ ባይወለድ መች ስጋዬን የበላ ደሜን ያልጠጣ የዘላለም ሕይወት አለው ይለን ነበር። መቁረብ የቻልነው እሱ መስዋዕት ስለሆነ ነው። ለዚህ የክርስቶስ መወለድ ሚስጥራተ ቤተክርስቲያን እንድናገኝ አድርጎናል። ዛሬ በሚስጥራት ቤተክርስቲያን ያላለፈ ድነትን አያገኝም። ይሄን ከየት ያገኘ ነው? ክርስቶስ ስለተወለደ ነው። ዛሬ የምናገኛቸው የፈውስ መንገዶች ሁሉ በክርስቶስ መወለድ የመጡ ናቸው። የቅዱሳን ምልጃ ሕያው የሆነው ክርስቶስ ስለተወለደ ነው። ክርስቶስ ባይወለድ ኖሮ እነሱ ቅርንጫፍ መሆን አይችሉም ነበር። ለምሳሌ ክርስቶስን እንደ ዛፍ ብትወስደው እነዛን ቅዱሳን እንደ ቅርንጫፍ ብትወስዳቸው ግንዱ ከሌለ ቅርንጫፎች ሕያው ሊሆኑ አይችሉም። አንድ ቅርንጫፍ ብቻውን ሊንጠለጠል አይችልም። የእሱ መወለድ ሐዋርያትን ወለደ። ስለዚህ ክህነት ተወለደ ማለት ነው። ሚስጥረ ክህነት የመጣው ክርስቶስ ስለተወለደ ነው። ክርስቶስ ባይወለድ ሐዋርያትም ባልመረጣቸው ነበር። ሐዋርያት ካልተመረጡ አፖስቶሊክ ሰክሴሽን ወይም ሐዋርያዊ ሰንሰለት ባልኖረ ነበር። ስለዚህ የክርስቶስ መወለድ ነው ማለት ነው ሁሉም በር የከፈተ። ስለዚህ ከድህነታችን ጋር ምን አለው ማለት ነው? ቁርኝት አለው። ከዛ ባለፈ ግን ምናልባት መጨረሻ ላይ ያነሳው ጥያቄ የጋድ ጉዳይ ነው ወይም በየዓመቱ የሚጠየቅ ጥያቄ ነው። እኔ እውነት ለመናገር ግን አንዳንዴ ሳስበው እንስሳቶቹ ራሱ ሳያመፁብን አይቀርም ብዬ አስባለሁ። እነዚህ ጥያቄዎች በብዙ ቁጥር ወይ ብሉ ነው ያትብሉ የሚሉን ይመስለኛል። እና ምንድነው ግን በአጠቃላይ ፍትሐ ነገሥታችን ላይ ተጽፏል። ምንድነው በእንተ በዓላትም ላይ ሲያስቀምጥ ከበዓላት ሁሉ ወይም ከአጽዋማት ሁሉ 2 በዓላት የጋድ ጾም አላቸው። የጋድ ጾም አንደኛው ጥምቀት ነው፣ ይታወቃል። ምትክ ማለት ነው። አንድም ጋድ ደግሞ መገለጥ ይለዋል። ሁለተኛው የገና በዓል ነው። የገና በዓል በአሁኑ ለምሳሌ የሚውለው ሮብ ቀን ነው ካልተሳሳትኩ። ስለዚህ የጋድ ጾም ሁሌ ቋሚ ያለ 44ኛዋ ቀን ትጾማለች ማለት ነው።
ስለዚህ 44ኛዋ ቀን መቼ ነው የምታርፈው ከተባለ ያቺ የሮቧን ቀን ለማካካስ ሲባል በዋዜማው ይጾማል ነው። ምን ነው ቀድሞ ጾም ውስጥ አይደለ ከተባለ አዎ ጾም ነው። በቤተክርስቲያናችን ሕግ ሲወጣ አንዱ ባንዱ ጾም አይጋጭም ማለት ነው። ቤተክርስቲያን ሁሉን አስተባብራ የምትይዝ ቤተክርስቲያን ናት። ለምሳሌ በአንድ ቀን 2 በዓላትን እንኳ አብራ የምታከብር ናት። ስለዚህ በጾም ላይ በዓል ላይ በዓል ደረበ እንደማይባል ሁሉ በጾም ላይ ጾም ደረበ የሚባል ትምህርት የላትም ማለት ነው። ለምሳሌ ጧፍ ያስክና ለምሳሌ አንድ ደግሞ እዚህ ጋር የበራ ጧፍ ሁለቱንም ይዘ ሁለቱን የበሩ እሳቶች በአንድ ተመሳሳይ ሰዓት ላይ ብታረጋቸው አይሸፋፈኑም ሁለቱም። ቤተክርስቲያን በዓሏ ከበዓል ጾሟ ከጾም የሚጠፋፋባት ወይም የሚሸናነፍ በዓል የላትም። ይህን ካየን ታዲያ እንዴት ነው ጾም ቀን ሲውል ከተባለ ለዋዜማው ይጾምና በዕለቱ ጾሙ በዋለበት ቀን በጾም ሳይሆን በምን ይታሰባል? በፍስግ ምግብ ተበልቶ ይታለፋል። ለምን? ምትኩን መቼ ጾመነዋልና በዋዜማው ስለ ጾም ነው። ለምንድን ነው ይሄ የሆነው? ሁለቱ ላይ አንደኛ ሁለቱ በዓላት የፍስሐ በዓል ስለሆኑ ነው። ሁለቱ በዓላት በጾም የሚታሰቡ በዓላት አይደሉም ነው ከተፈጸመው ምን አንጻር? ምስጢር አንጻር። ይሄ ሲባል ደግሞ እንደው አደራ ይሄን የሚከታተሉ ወንድሞች በዓሉ የፍስሐ ነው ማለት ደስታው ለነፍስ እንጂ ለስጋ አይደለም። ግን ምንም ቢሆን ሰው ደግሞ ስጋውን ሊበድል አይገባምና በመገለጫው መጠናይነት ባለው ጥቂት እየበሉ ጥቂት እየጠጡ ሌሎችን ነዳያንና ድሆችን እያሰቡ እንድንበላና እንድንጠጣ እንድናከብሩ የታዘዘ ነው። የደስታ በዓል ነው ማለት ቅጥ መስመራችንን አተን ደግሞ እንዲሁ በስካርና በሌላ እንድናከብረውም ደግሞ አይደለም። ይሄ ነው። ታዲያ ይሄ ከሆነ የሚያመጣው ሚስጥር ምንድን ነው? ለምሳሌ አንዳንዶች አይ ይሄማ ሊሆን አይገባም ይላሉ። እና ሲባል ግዴታ መጾም አለበት ይሄ የሚል የለም። ፍትሐ ነገሥቱ ላይ በግልጽ ተቀምጧል። ሲጀመር 44ቱን ቀን ራሱ ስናሰላው የጌታ የነቢያት ጾም 40 ወስደን ነው። ስለዚህ 40ውን ከዛ ወሰድን አይደል? የአባቶች የነቢያትን ሱባኤ ነው ሱባኤ አድርገን የምንጾመው። ስለዚህ 40 ቀን ወሰድን። 3ቱ የአብርሃም ሶርያዊ ጾም ነው። አብርሃም ሶርያዊ የጾመውን ጾም ነው 3 ቀን እኛ የምንወስደው። ስንት ሆነ? 43 ሆነ ማለት አንዷ ጋድ ናት። ስለዚህ ጋድ የለም ማለት በሌላ ቋንቋ 44ኛዋ ቀን ከየት ልናመጣት ነው ማለት ነው። ይሄ ሚስጥሩን ማወቅ ያስፈልጋል ማለት ነው። ቤተክርስቲያን 44 ስትል ዝም ብላ አይደለም፣ የራሷ ሚስጥሩን አምጥታ ነው። ስለዚህ ከቀመር አንጻር እንኳን ብናየው አንዷ 44 ያመጣችው ጋዷ ናት። ስለዚህ ከዚህ አንጻር ቤተክርስቲያን ሮብ ቢውል ነቀጣይ ደግሞ አርብም ሊውል ይችላል። የጾም ቀናትን በዋዜማው ስለምንጾም በመብል እናስበዋለን ማለት ነው። ይሄን ነው በአጠቃላይ። ይበልጥ ግን ምዕመናን ስለሚበላው ስጋና ሳይሆን ይበልጥ ስለ ክርስቶስ ስጋና ደም እንዲያስቡ ነው ቤተክርስቲያን ጥሪዋ። እነዚህ ሁሉ ያልፋሉ፣ የማያልፈው ስጋና ደም ነው። ግን ከሁሉ የሚበልጠው ገሃዳችን ግን እሱ ነው፣ ምትክ የሌለው ገሃድ። አዎ ምንም መጣ ምንም የማይለወጥ መብላችን እሱ ብቻ ነው እና ይበልጥ እሱ ላይ እንድናተኮር ነው ምክራችን። እግዚአብሔር ያክብርልኝ። የተወደዳችሁ ቤተሰቦቻችን እንግዲህ እስካሁን ባያችሁት መሰረት መምህራችን በቂ የሆኑ ምላሾችን እየሰጡን ቆይተዋል። ከዚህም በኋላ በሚኖረን መርሃ ግብር ላይ የተለያዩ ጥያቄዎችን እያነሳችሁ ለነዛ ጥያቄዎች ምላሽ እንዲሰጡ የተለያዩ መምህራንን እየጋበዝን መልስ የምንሰጥ መሆኑን እናሳውቃለን። ቤተሰብ ስለሆናችሁን እጅግ በጣም አድርገን እናመሰግናለን። እንዲሁም ለወዳጅ ለዘመዶቻችሁም ሰብስክራይብ እንዲያደርጉ፣ ላይክ፣ ሼር እንዲያደርጉ እንድታካፍሉልን በዚሁ አጋጣሚ መልእክታችንን እናስተላልፋለን። ይቆየን። እግዚአብሔር ያክብርልን።